ይሄንን ማውራት ለልጄ ክብር ማውራት አልፈልግም፣ ግን ጀስት ያለውን ነገር በስሱ ለመናገር ክለብ ስራ ጨርሼ በሶስተኛው ቀን ሱዳን ሀገር ልሄድ $2000 ይዣለሁ። ሱዳን ሀገር ልሄድ ማታ ክለብ ገባሁና ሰርቼ ዘፍኜ አልቦኛል በጣም እና ከክለብ ወርጄ እዛ ቡና ጋር ቡና ስጪኝ ብያት ቡና ሲኒና ማስቀመጫ ሰጣኝ ይዤ ቁጭ እንዳልኩ ነው ችግሩ የተፈጠረውና እኔ በኔ ያው ሰው ባያየኝ እግዚአብሔር ያየኛል። ሰው ሊጎዳ አስቦ ቢመጣ ስለትይዞ ጩቤ ይዞ ነው የሚጎዳ። እኔ ግን የጠጣሁባት ማስቀመጫ ተሰብራ ነው የተወጋሁበትና ሊጎዳኝ ያሰበ ነው ብዬ ስለማላምንም ለልጄም ክብር ስል ደግሞ ከተደረገብህ የተደረገልህ ይበልጣል። እኔ አይኔ እዚህ ድረስ እንዲምታየው ከሆነ በኩል እዚህ ድረስ ሽፋሽፍቴን ሁሉ ነክቶታል ስንጥቁ መወጋቱ። በዚህ ደግሞ እዚህ ጋርና ያ አይኔን ለምንድን ነው የጠበቀኝ እግዚአብሔር? ለምንድን ነው ትንሿን ክፉ ነገር አጋንኜ ሰውን ማሳጣው? በዛ ላይ ደግሞ ማለት የለብኝም ድንበር አለው። ቤተሰብ ልጅ ሲኖር የልጅ ዝምድና ይከበራል ብዬ አስባለሁ።